ሰላም እንዴት አላችሁ? እንዴት ቆያችሁ? የመክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ሰላማችንን በጥብጠሽ ምን ሰላም ናችሁ ወይ ብለሽ ትጠይቂናለሽ የምትሉ ብዙ ሰዎች ልትኖሩ እንደምትችሉ አውቃለሁ። ዛሬ ማለት በለቀኩት ቪዲዮ ላይ እኔ የተደረግኩትን ፕራንክ እኔ ደግሞ ወደ እናንተ መልሼ አምጥቼው ነበርና ብዙዎቻችሁ እንደደነገጣችሁ ጽፋችሁልኛል። እኔም እጅግ በጣም ነበር እውነት ለመናገር በጣም ነበር የደነገጥኩት። እውነት ነበረ የመሰለኝ። ምክንያቱም እንዳየነው ነው። በቃ ልዑልም ከትዕግስት ጋር ቆይታ ካረገ በኋላ አላየነውም። ብሩኬም እንደዛ ስሜታዊ ሆኖ ሽጉጥ ካወጣ በኋላ ተመልሶ አልመጣም ምናምንና ነገሩን እንደዚህ ገጣጥመው ሲነግሩኝ እውነት ነበርና የመሰለኝ። በቃ ጭንቅላቴ ነው የዞረው ማለት ይቻላል። እና እስቲ እኔም ለቤተሰቦቼ የተደረግኩትን እኔም ፕራንክ ላድርጋቸው ብዬ ነበር ወደ እናንተ ይዤ መምጣቴ። ያም ሆነ ይህን ግን እንደዚህ በሚጠፉ ጊዜ በእነዚህ ቀናቶች አንኖርም የሚል ማስታወቂያ ነግረውን ቢጠፉ ጥሩ ነበረ። ምክንያቱም እኛም በጣም እነሱ አይደለም 2-3 ቀን ይቅርና 2 እና 3 ቀን ይቅርና 1 ቀን እንኳን ሲጠፉ ጥሩ ነገር ብዙዎቻችን ስለማናስብ ማለት ነው። እስቲ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ እንደተለመደው ኮመንት መስጫው ስር አስቀምጡልኝ። ብዙ ጊዜም ደግሞ ወደዚህ ምክር ቲዩብ መታችሁ ነገር ግን ሰብስክራይብ ለማድረግ እየረሳችሁ የምትወጡ ዛሬ ሰብስክራይብ እንድታደርጉ አስታውሳችኋለሁ። እንዳልኳችሁ ነው ይሄ ቻናል ከተከፈተ ረጅም ጊዜ ነው። ግን ያው ሰብስክራይበሩም ቪውንም እንደምታዩት ነው እና በተቻላችሁ መጠን የራሳችሁን አስተዋጽኦ እንድታደርጉልኝ ስል እጠይቃለሁ። ዛሬ እንግዲህ እኔ ያንን ፕራንክ የተደረግኩበትን ቪዲዮ ከለቀኩኝ በኋላ ልዑሌ መጥቶ ያው ጽፎልናል ማለት በሰላም እንደሆነ እና በተለያየ ምክንያት ቪዲዮ ሊለቁ እንዳልቻሉ ነግሮን ሰምተናል። አዎ ብዙ ጊዜ እንደዚህ እንዲያደርጉ እንመክራቸዋለን። እንደዚህ በቃ በማይመጡ ቀናቶች በዚህ ምክንያት በእነዚህ ቀናቶች ውስጥ አንመጣም የሚል ነገር ቢያሳውቁን እኛም ፕራንክም ከመደረግ ከመጨናነቅም የምናርፍ ይመስለኛል። ይሄ የብዙዎቻችሁ ሀሳብ ሊሆን እንደሚችል ገምታለሁ። እንግዲህ ከዛ በኋላ ቀጥሎ የመጣው ዱካሾ ብሩኬ ነው። ብሩኬን አግኝተነዋል። ብሩኬ መጥቶ ያለውን ነገር ስለ ጌታቸውም ያለውን ነገርና ሁኔታ ተመልክተናል። ጌታቸው እንግዲህ በእንደዛ አይነት ሁኔታ ሆኖ እጅ ሰጥቶ በቃ እንደዚህ ሆናለሁ ብሎ አስቦ የማያውቅ ሰው ነው። ግን ሲናገር ከነበሩት ነገሮች ውስጥ እኔ በጣም ብዙ ነገሮችን እውነት አንኳር የሆኑ ነገሮችን ይዣለሁኝና እነዚህ ሰዎች ወይም ደግሞ ጌታቸው ሲናገር ይህንን ስራ ካቀሙ በላይ በሆነ ሁኔታ እንግዲህ በሚቀበርላቸው ችብስ በሚባለው አማካኝነት በተለያየ በመርፌ በምናምን በሚወስዱት ነገር አማካኝነት እንደዚህ አይነት ነገሮች ውስጥ እንደሚገቡና ደግሞ ብዙ የሚያደርጉትን ነገር እንደማያውቁ ማለት ውስጣቸው ከሚቀበረው ከሚገባው በደም ስራቸውም ከሚሰጣቸው ነገር የተነሳ በልዩ በሆነ ኃይል ቁጥጥር ስርና ቁጥጥር ስር ውስጥ ሆነው ያንን ነገር እንደሚያደርጉት ነው አቶ ጌታቸው ሲናገር የነበረው። ታስታውሱ እንደሆነ እኔ ከዚህ በፊት አንድ የሰራሁት ቪዲዮ አለ በነሱ ዙሪያ ማለት ነው። በነ ልዑል በነ ዱካሾ በነ ዘላለም በነሱ ዙሪያ ምን ብያለሁ? እነዚህ ልጆች የሚታገሉት ትግል ከወንጀለኞች ጋር ብቻ አይደለም፣ ከመናፍስቱ ዓለም ጋርም ከሚሰሩ ሰዎች ጋር ነው ትግላቸውና እጅግ በጣም ለነዚህ ልጆች ልንጸልይላቸው ይገባል በሚል የተናገርኩበት ነገር አለና ዛሬም ከአቶ ጌታቸው ስንሰማ እውነት ነው ይሄንን ነገር ነው የጎላልኝ የተንጸባረቀልኝ ማለት ነው። ምክንያቱም እነዚህ ልጆች ትግላቸው ፋይት የሚያደርጉት ከወንጀለኞች ጋር ብቻ አይደለም፣
ከወንጀለኞች ጋር ብቻ አይደለም፣ በመናፍስቱ አሰራር በዚህ በሴጣኒዝም እንደሰማነውም በ666 ውስጥ በእንደዚህ ማለት ልዩ ኃይል ልዩ የሆነ ፎርስን ተሞልተውና ተጭነው ከሚንቀሳቀሱ ከክፋት ሰራዊቶች ሁሉ ጋር ነው እየታገሉ ያሉት። ቀላል ትግል አይደለም። የነዚህ ልጆች ትግል ቀላል ትግል አይደለም። በስጋ ብቻ አይደለም ትግላቸው፣ መንፈሳቸውም ትግል ላይ ነው ያለው። መንፈሳቸውም ውጊያ ላይ ነው ያለው። ስለዚህ እኛ ልንጸልይላቸው ይገባል። ከምንም በላይ ደግሞ እነሱ እጅግ በጣም የሚጠበቅባቸው ነገር አለ። ራሳቸውን ከትላንትና ይልቅ ዛሬ፣ ከዛሬ ይልቅ ነገ ወደ እግዚአብሔር ማስጠጋት መቻል አለባቸው። ይሄንን መንፈስ መቋቋም የሚቻለው በእግዚአብሔር መንፈስ ካልሆነ በስተቀር በስጋ የሚችሉት ነገር ስላልሆነ በመጸለይ ቃሉንም በማንበብ ከእግዚአብሔር ጋር በመጣበቅና ወደ እግዚአብሔር ሁልጊዜ በመሸሽና በመገስገስ ይህንንም መንፈስ መዋጋት መቻል አለባቸው። ምክንያቱም እየታገሉ ያሉት በስጋ ወንጀል ከሚፈጽሙ ሰዎች ጋር ብቻ ሳይሆን በማይታየው ዓለም ውስጥ ሆኖ ከሚሰራው ከመናፍስቱ ጋር ነው እየታገሉ ያሉት። ቀላል ነገር አይደለም። እነ ዘላለምም እየሰራ ያለው አሁን በብዛት በእንደዚህ አይነት ነገር ላይ ነው እየሰራ ያየሁት ያለው። እነ በልባል ብሩኬ፣ ሌሎቹም ንስር አይን፣ ልዑሌ የመሳሰሉት እየሰሩ እየተዋጉ እየተጋፈጡ ያሉት እንደዚህ አይነት ነገር ነውና ትልቁ ምክሬ ለነዚህ ልጆች ቀደም እንዳልኩት ከትላንትናው ይልቅ ዛሬ፣ ከዛሬው ይልቅ ነገ ራሳቸውን ወደ እግዚአብሔር እያስጠጉ መምጣት አለባቸው። ከእግዚአብሔር ጋር መወገን፣ ከእግዚአብሔር ጋር መሆን፣ ነገራቸውን በጸሎት በምልጃ በተለያዩ ሁኔታ መንፈሳዊ ማንነታቸውን ማበርታት፣ መንፈሳዊ ትጥቃቸውን መታጠቅ መቻል አለባቸው። ምክንያቱም ሊያሸንፉ የሚችሉት ሊቋቋሙ የሚችሉት እነሱ በእግዚአብሔር መንፈስ ብቻ ስለሆነ ማለት ነው። እውነት ነው። አቶ ማነው ጌታቸው ያለው ነገር እውነት ነው። ይሄ ከመናፍስቱ ዓለም ካሉ ሰዎች ጋር ስለሆነ ትግላቸው የግድ እነሱ ደግሞ ከዚህኛው የመንፈስ አሰራር በርትተው በልጠው መገኘት አለባቸው። ሊበልጡ የሚችሉበትም ትልቁ መሳሪያና ትልቁ አቅም ሊሆናቸው የሚችለው የእግዚአብሔር እውነት የእግዚአብሔር ኃይል ነው። ይህንን ለነሱ መክራለሁ። በቃ በዚህ ነገር አይምሯቸው በእግዚአብሔር እውነት፣ በእግዚአብሔር መንፈስ፣ በእግዚአብሔር ቃል ሊሞሉ ሊታጠቁ ያስፈልጋቸዋል። ጠዋትና ማታ ጥቂትም ቢሆን ወደ እግዚአብሔር ቃል ባለቻቸው ጊዜ የእግዚአብሔርን ቃል እየገለጡ በማንበብ ከቃሉ ውስጥ የመንፈስ ሰይፍ፣ ቃሉ ለመንፈስ ሰይፍ ነው፣ የመንፈስ ሰይፍ ነውና ይህንን ሰይፍ በልባቸውና በአእምሯቸው መሞላት መቻል አለባቸው። ሁሉም በየእምነቱ ወደ አምላኩ ወደ ፈጣሪው መጠጋት መቻል እንዳለበት ይሄ ትልቁ ምክሬ ነው። የነሱ ተከታይ የሆንን እኛም ደግሞ ባለን ጊዜ የጸሎት ጊዜዎቻችን ሁሉ እነዚህን ልጆች እግዚአብሔር ከክፉ እንዲጠብቃቸው ልንጸልይላቸው ወደ እግዚአብሔር በምንቀርበባቸው ጊዜያቶች ሁሉ እነዚህን ልጆች ይዘን ወደ እግዚአብሔር መቅረብ እንዳለብን ይሰማኛል። ምክንያቱም ቀላል ስራ አይደለም እነዚህ ልጆች እየሰሩ ያሉት። ምናልባት ከሁለት ዓለም ጋር ነው እየተዋጉ ያሉት። ከሁለት ዓለም ጋር አንዱ በስጋዊ ማንነት በወንጀል ውስጥ ተጨማልቆ ካለው ማንነታቸው ጋር እንደገና ደግሞ በዚህ በወንጀል ውስጥ ሰርጸውና ጠልቀው እንዲገቡ ከሚያረጋቸው ከዛ ከክፉ መንፈስ ጋርም እየታገሉና እየተዋጉ ናቸው ያሉትና ግድ ነው ስለ እነዚህ ልጆች መጸለይ መቻል ትልቅ ነገር ነው። እነሱን በጸሎት ማገዝ፣ በጸሎት መደገፍ ትልቅ ነገር እንደሆነ አስባለሁ። እንግዲህ ዛሬ ብሩኬ በእንደዚህ አይነት ሁኔታ መጥቶ የአቶ ጌታቸው የሚባለውም ሰው ያለበትን ሁኔታ ተመልክተናል። አሁን ያለበት ውስጡ ያለውን ነገርም ምን እንደሆነ ሲያስረዳ ሰምተነዋል። እንግዲህ እግዚአብሔር ይርዳቸው፣ እነዚህ ልጆች እግዚአብሔር ይርዳቸው።
እንደዛ ሲያቅራራ እንደዛ ሲፎክር እና ሲዝት የነበረው ሰው ግን በእንደዚህ አይነት ሁኔታ መታየቱ ለእኔ በጣም ገርሞኛል። በቃ የሰው አቅም የሰው ኃይል እስከዚህ ድረስ ነው እና በጣም የሚያሳዝን ነገር ነው። ይህንን ለማለት ነው የመጣሁት። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። አሁንም በድጋሚ አዳዲሶች የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። አመሰግናለሁ።